ጓደኛዬ ማክ በህይወቱ ውስጥ እጅግ አስፈሪውን ጊዜ ሊያሳልፍ ነው። ይህንን የምናደርግበት ምክንያት ማክ ምንም ያህል ብትሞክር ልታስፈራራኝ አትችልም ስላለኝ ነው። ውሸት ሊሆን ይችላል፣ ያኛው በእውነቱ ያን ያህል ከባድ አልነበረም። ነገር ግን ይህ የሚቀጥለው እኔ ካደረግኳቸው እጅግ አስፈሪ ነገሮች አንዱ ላይ የተመሰረተ ነው። ምንም መንገድ የለም። ምን ያህል በፍጥነት ተረዳኸው? አይሆንም ና እንጂ በእውነት ምንም መንገድ የለም እንዴ ጂሚ? ምን እንደሆነ ያን ያክል ግልጽ ነው። እና ምንድነው ይሄ ነገር? ስም ያለበት ሐውልት። አምላኬ፣ ለሚቀጥለው ፈተና ለ24 ሰዓታት በህይወት እንቀብረሃለን። ምንም መንገድ የለም ወንድሜ፣ እና በፈለግከው ጊዜ መውጣት ትችላለህ። ነገር ግን ስንት ሰዓት እንደሆነ አታውቅም፣ እና ከ24 ሰዓት በፊት ከወጣክ ሁሉንም ነገር ታጣለህ። ያ ጥሩ ፍርሃት ነው። ለመጀመሪያ ጊዜ እኔ በሌላኛው ወገን ነኝ። ወንድሜ፣ አምላኬ፣ ትንሽ ሊቀዘቅዝ ይችላል። ኑላን እባክህን አታበላሸው። እሺ፣ ላለማበላሸት እሞክራለሁ። ይሄ ከህመም የወጣ ነው ወንድሜ። በሌላኛው ወገን መሆን ስህተት እንደሆነ ይሰማኛል፣ ነገር ግን ደስም ይላል። ምን አይነት ይሄ በጣም አስፈሪ ነው። የሚያስቀው ነገር ሙሉ በሙሉ ስላልተቀበርክ ሰዓቱ ገና አልጀመረም። ይህንን ማለት ስህተት እንደሆነ ይሰማኛል፣ ነገር ግን ፈጠን አድርገህ ልትቀብረኝ ትችላለህ? እንደምኞት ማክ። እሺ፣ ተጨማሪ ሰው ይምጣ። አቁሙ በቃ። ሰዓቱ በይፋ ተጀምሯል። 24 ሰዓታት አሁን የጀመረ ይመስላል እና እኔ አሁን ደንግጫለሁ። ስለዚህ ይህ ጥሩ አይሆንም። ማክ፣ ከራስ በላይ ያለውን ገመድ ታየዋለህ? እባክህ በፍጥነት ሳበው። ይህ ማታለያ ነው። በሚቀጥለው ጊዜ ያንን ደወል ስስብ እንቆፍርሃለን እና ከ24 ሰዓታት በታች ከሆነ ሁሉንም ነገር ታጣለህ። ቤትን አቃጥላለዋ እና ደግሞ $700,000 አቃጥለዋለሁ እና ሁሉንም ነገር። እሺ፣ መልካም እንቅልፍ ማክ። ያን ያህል ግልጽ ነበረ። አስቀድሞ እንደጣሉት አውቃለሁ። እኔ እዚያ ላይ እንኳን አይደለሁም። በዚህ ወገን መሆኔ የበለጠ አስደሳች ነው። እና ማክ በራሱ መቃብር ውስጥ እንደማይሞት ለማረጋገጥ የእሱን የልብ ምትና አስፈላጊ ምልክቶችን በቀጥታ የሚነግረን ይህንን የእጅ ባንድ ያደርጋል እና ስንት ሰዓት እንደሆነ የሚያውቅበት ምንም መንገድ አይሰጠውም። በመሰረቱ ሰዓቱን እንዴት ጠብቄ መቆየት እንደምችል ማወቅ አለብኝ። የእኔ ስልት ይህንን ይመስላል። 2 ሰዓት ያህል ነቅቼ ለመቆየት እሞክራለሁ። 10 ሰዓታትን መተኛት እችላለሁ። ከዚያም የፈተናውን እኩሌታ እጨርሳለሁ እና ያንን 2 ማድረግ እችላለሁ። የማክ እቅድ አሁን ስራ ላይ በመዋሉ የመጀመሪያውን እርምጃ ለሚቀጥለው 2 ሰዓታት ጊዜ ማሳለፍ ነበረ። ነገር ግን በፍጥነት የሰለቸው እንደሆነ ግልጽ ነበረ። ወንድሜ፣ እውነቱን መናገር አለብህ። በዚህ ክፍል ውስጥ ብዙ ነገር እየተካሄደ አይደለም እና ማክ ገና በማለዳ መሰላቸቱ ይህንን ለማድረግ ያን ያህል ጥሩ ላይሆን እንደሚችል ግልጽ ነው። ምክንያቱም ቀድሞውኑ በ45 ደቂቃዎች ውስጥ የማክ የጊዜ አስተሳሰብ በጣም ተዛብቶበት ነበር። ወደ 2 ሰዓታት ያህል የሆነ ይመስለኛል። ወደ 10 ሰዓታት ያህል ለመተኛት እሞክራለሁ። ይህም በእኩሌታው ላይ ያደርሰኛል። ምንም እንኳ የመተኛቱ ጥቅም ጊዜውን በፍጥነት ለማሳለፍ ቢረዳውም በሳጥኑ ውስጥ የመጀመሪያው ምሽት እንቅልፍ ጉዳቱ ግን ለስንት ጊዜ ያህል እንደተቀበረ ለማወቅ በጣም ከባድ ይሆንበታል። በተለይም ከ30 ደቂቃዎች በላይ ተኝቶ መቆየት የማይችልበት ጊዜ። አሁን ስንት ሰዓት እንደሆነ ምንም ሐሳብ የለኝም። ትንሽ ፈርቻለሁ። ለእግዚአብሔር ብላችሁ ከ12 ሰዓት በላይ እንደሆነ ተስፋ ስጡኝ። እኔ ፈተናውን ባደረኩበት ጊዜ በጓደኞቼ በተደጋጋሚ ይቀሰቀስ ነበር። ለማክ ተመሳሳይ ደስ የሚል ልምድ ለመስጠት አሰብኩ። ነቃክ ማክ? ደህና ነው ወንድሜ። በጭነት መኪና እንደተገጨ ትመስላለህ። በጭነት መኪና እንደተገጨው አይነት ስሜት ይሰማኛል። በህጋዊ መንገድ ስንት ሰዓት እንደሆነ ለማወቅ እችላለሁ? ማክ በሳጥኑ ውስጥ በቆየ ቁጥር ስንት ሰዓት እንደሆነ የሚያውቅ አይመስልም። 16ኛው ሰዓት ሊሆን ይችላል። እና በዚህ ቻናል ላይ ብዙ ጥርጣሬዎችን መገንባት ስለምንወድ ለቀሪው የዚህ ፍርሃት ክፍል እሱ እዚያ ውስጥ ለስንት ጊዜ ያህል እንደቆየ አታውቁም። እና ማክ እዚያ ውስጥ በቂ ጊዜ መቆየቱን ማረጋገጥ ቢፈልግም የበለጠ ፍርሃት እየተቆጣጠረው እንደሆነ ግልጽ ነበር። በዚህ ሳጥን ውስጥ መሆን አስፈሪ ነው እና እዚህ ውስጥ በቆዩ ቁጥር የበለጠ መጥፎ ስሜት ይሰማኛል። ይህ የእብድ ስሜት ነው።
ነገር ግን በመጨረሻ ማክ ያንን ገመድ መያዝ መጀመሩን ስናይ ያንን ደወል ለመደወል እያሰበ እንደሆነ አወቅን። ያ ደውሉን በቅርቡ ሊደውል ያለ ሰው ፊት ነው። ከዚህ ቀደም በአንዱ ቪዲዮ ውስጥ ነበርኩ እና ሁሉንም ነገር አጥቻለሁ እና እኔ እዚሁ ተመልሼ ሁለተኛ እድል ያገኘሁበት ብቸኛው ምክንያት በእውነቱ በእናንተ ምክንያት ነው። ያንን ሁለተኛ እድል ማበላሸቴ በሙሉ የሚመጣው ለ4 ሰዓታት ያህል መቆየቴን በእርግጠኛ ካወቅኩ ነው። አሁን ስህተት እየሰራው እንደሆነ በጣም ተስፋ አደርጋለሁ። ማክ ጓደኛዬ እንዴት ነህ? ጂሚ በጣም ተጨንቄያለሁ። ስለዚህ ምንም አስተያየት የለኝም። ጂሚ ይህንን ለ7 ቀን እንዴት እንደምታደርገው አላውቅም ወንድሜ። እዚህ ውስጥ ጥሩ ስሜት አይሰማኝም። አዎ እግር ውስጥ የደም ዝውውር ማጣት ወደምትጀምርበት እና ጀርባ ከአካል የወጣ የሚመስልበት ደረጃ ላይ ደርሳል። ጂሚ ይህንን የመሳብ ሀሳብ አለኝ። ምንም አስተያየት የለኝም። ጂሚ ስንት ሰዓት እንደሆነ ብትነግረኝ $50,000 እመልስልሃለሁ። አሁንም ምንም አስተያየት የለኝም። እሺ ብቻ ለእርሱ አስተያየት አለኝ። አካፋውን አሁኑኑ ዝግጁ አድርጉት። እሺ 3 አምላኬ ሊያደርገው ነው። 2 1 እሳቱን አቁሙት። እና አሁን ማክ ውሳኔውን አድርጓል። ማድረግ ያለብኝ አንድ የመጨረሻው ነገር ይህ ብቻ ነበር። ማክ እዚህ ውስጥ ለስንት ጊዜ እንደነበርክ ማወቅ ትፈልጋለህ? እስክትቆፍረኝ ድረስ የምትናገር አይመስለኝም። አው ትክክል ነህ። ሰላም ሄይ ጂሚ፣ እዚያው ነህ? ወደ ውጭው ዓለም እንኳን በደህና መጣ። አሁን ከሳጥኑ ስለወጣክ ለ4 ሰዓታት ያህል እዚያው ውስጥ እንደነበርክ የሚገለጠው ቁጥር ከ4 ሰዓታት ያነሰ ከሆነ $700,000 ታጣለህ። የፍርሃት ስሜት እየተሰማኝ ነው። 3 2 1 36 ሰዓታት። አሁንም እንኳ ደህና አለማክ። ይህ ማለት አሁን ይህንን ገንዘብ በሙሉ ለማሸነፍ አንድ ፈተና ብቻ ነው የቀረው። እሺ እንሂድ። መጀመሪያ ብትታጠብ ይሻልሃል። አው መጥፎ ሽታ አለኝ። እስካሁን በዚህ ቪዲዮ ውስጥ ማክ እሱን ማስፈራራት በጣም ከባድ እንደሆነ አሳይቶኛል። ነገር ግን የዚህ ቪዲዮ የመጨረሻ ፈተና የማክ እጅግ አስፈሪ ፍርሃቱ ሊሆን ይችላል። ምክንያቱም የመጨረሻው ፈተና ባለፈው ጊዜ ያከሸፈበትን ፈተና መልሶ መስናት ነው። እናም የመጨረሻው ፈተና ይህንን ከፊት ያዝ፣ አትመልከተው። ሄይ እኔ አላየሁም፣ እንዳትመልከት። አይኖችን አትክፈት፣ መራመድህን ቀጥል። አትክፈታቸው። እሺ ክፈታቸው። አይ ይህንን እንደገና ማድረግ አልፈልግም። ወደዚህ ና። አይ ጂሚ ይህንን እንደገና ማድረግ አልፈልግም። ካሜራዎቹ ሊያዩ በሚችሉበት ቦታ ቁም። አይ ጂሚ። እሺ የመጨረሻው ፈተና ውድቀት ፍርሃት ነው። በዚሁ ቪዲዮ $800,000 ያጣበትን ስብስብ መልሰን ሰራን እና እንደ ባለፈው ጊዜ ደንቦቹ በጣም ቀላል ናቸው። 4 ደረጃዎች አሉ። እያንዳንዳቸው ቅርጽ ያለው ኬክ አሉ። ኬኩን ሳሰብረው ሁሉንም ቅርጾችን መጉረጥ አለብህ እና ኬኩን ከሰበርክ $700,000 ታጣለህ። እና ላንተ በተለየ ይህ ሲከሰት ሁለተኛ ጊዜ ይሆናል። ይህ ከህልሜ የመጣ ነው ወንድሜ፣ እንደገና እዚህ መሆን አልፈልግም። እሺ በጣም ጥሩ፣ ምክንያቱም ጥያቄ አለኝ። አሁን ማቆምና በዚህ 300,000 መውጣት ትችላለህ፣ ወይም ለብስክሌቱ አደጋ ላይ መውደቅ ትችላለህ እና ይህንን የመጨረሻው ፈተና ካጠናቀቅ $700,000 ታሸንፋለህ። ይህ በእውነት በጣም ትልቅ ውሳኔ ነው። አዎ ምክንያቱም ያን ያህል በቂ አይደለም አይደል? ከግማሽ ያነሰ ነው። ነገር ግን እንደገና ካጣክ በዚሁ ስብስብ ላይ $1.5 ሚሊዮን አጥተሃል ማለት ነው። እርግጠኛ ነህ? እያሰበበት ነው። ማክ ይህ ከባድ እንደሆነ አውቃለሁ፣ ነገር ግን በዚህ ውሳኔ ማድረግ አለብህ። በ$300,000 ወደ ቤት መሄድ ትፈልጋለህ ወይስ በዚሁ የመጨረሻ ፈተና ሁሉንም አደጋ መጋፈጥ ትፈልጋለህ? እሺ ደህና አደርገዋለሁ። በእውነቱ ለመናገር በጣም ደስ ብሎኛል። ይህንን ሙሉ ነገር እንድታሸንፍ እፈልጋለሁ። ይህንን አይፓድ እዚህ ካየኸው ማክ የባለፈውን ፈተና ባደረገበት ጊዜ ሁሉንም 4 ደረጃዎችን ለማለፍ የፈጀበት ትክክለኛው ጊዜ 34 ደቂቃ ከ54 ሰከንድ ነው። ስለዚህ እንደገና የምሰጥ በትክክል ያንኑ ጊዜ ነው። አሁን ይጀምራል። በምትከፍትበት ጊዜ ኬኩን እንዳሰብረው።
አሁን በፍጥነት እየሄደ ቢሆንም ምርጥ ፍላጎቱ ላይሆን ይችላል። ምክንያቱም በአጋጣሚ ኬኩ ከተሰበረ ያጣል ሁሉንም ነገር። 34 ደቂቃ ያን ያህል በፍጥነት አደረግከው? እስካን አድርግ። ኦ አረንጓዴ ያደረገ። ይህ ከባለፈው ጊዜ ይልቅ በጣም የተለየ ነገር ነው። ስለዚህ ክቡን በግልጹ ለመቁረጥ ጊዜ እወስዳለሁ። እሺ እንሂድ። እሱ በዚህ ውስጥ እየበረረ ነው። ለመክፈት ምን ያህል ከባድ ነው። ምናልባት ያበደ ስለሆነ ይሆናል። እንደሞክር ትፈልጋለህ? እሺ ክፈተው። እሺ አይፓሬን ያዝ። ለመክፈት በጣም ከባድ ነው። ለዚህ ተጠያቂ መሆን አልፈልግም። ተጠንቅቀ ስራ ውስጥ በንድፍ ሐሳብ የማክ ስልት ትርጉም ይሰጣል። $800,000 ያጣበት ለዣንጥላ ጊዜውን ሙሉ ለማስቀረት ቀላል የሆኑትን ቅርጾች በፍጥነት ማለፍ አለበት። በእውነት አሁንም 32 ደቂቃዎች ቀርተውታል። አዎ ለዣንጥላው እነዚህን 32 ደቂቃዎችን በሙሉ እፈልጋቸዋለሁ። ክፈተው። ኦ አጨብጭቡለት፣ አጨብጭቡለት፣ አጨብጭቡለት። እንሂድ። ማክ ስብስቤን መስበር አቁም። እነዚህን ለመክፈት ቀላል ማድረግ አለባቸው። ለመጣደፍ ምንም አያስፈልግም። በእውነት ምንም ጊዜ የተጠቀምክ አይደለም። እላዩ ላይ በዝግታ መሄድ ሊያስፈልግ ይችላል፣ ምክንያቱም በጣም አስቸጋሪ ነው። ይህ በጣም ከባድ ነው። ወደ ዣንጥላው እንኳ አልቀረብክም። መወዳደር ከመጀመሪያ በፊት ወደ ውድድሩ ለመድረስ እየሞከርኩ ነው። ኦ አምላኬ፣ ይህ በጣም ከባድ ነው። እሺ ያ አያስፈልገኝም። ምናልባት ሙሉ በሙሉ አልተሰበረም ይሆናል። እሱ አሁንም 29 ደቂቃዎች ቀርተውታል። የመጀመሪያዎቹን ሁለቱን በ4 ደቂቃ ውስጥ አድርጓቸዋል። ይህንን ለምን እንዳደረግኩት አላውቅም። ኦ አምላኬ፣ ይህንን ሁለት ያደረግኩት እዚህ ነው። እጅን ስጠኝ። አይ ጂሚ እባክህ፣ ገና መውጣት አልፈልግም። አይ ጂሚ። አይ ወንድሜ፣ አሁን ምን እንደሚሰማኝ እንኳ አላውቅም። እኔ በጣም ብዙ ጊዜ አለኝ። አዎ አሁንም ለምን ያህል ጊዜ በፍጥነት ትሄድ እንደነበረ እርግጠኛ አይደለሁም። ያ ዣንጥላ ለዘላለም ጊዜ እንደሚወስድ አውቃለሁ። አዎ እሺ። ማክ በዚህ ቪዲዮ ውስጥ እሱን ለማስፈራራት የሚደረግ ምንም ነገር እንደሌለው ነግሮኝ ነበር እና በሸረሪቶች በሚሰጥም መኪና እና ሌሎችንም ነገር ካለፈ በኋላ በእውነት ማመን ጀምሬ ነበር። ነገር ግን በመጨረሻ ፍርሃቱን ደረስንበት። በመጨረሻም ማክ የደረሰበት ብቸኛው ነገር የራሱ ውድቀት ፍርሃት ነበረ። እናም የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ከዚህ በተሻለ ባሪ ቪዲዮ እስከምንገናኝ ድረስ ሰላማችሁን ያብዛልኝ።